ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ ተመልካቾቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በመቀጠል አንድ የማጋራችሁ ሀሳብ አለኝ። በተለይ ለጀማሪ ዩቲዩበሮች እንደኔ ሀ ብላችሁ ገና ወደ ዩቲዩብ ለመጣችሁ ተስፋ እንዳትቆርጡ። ተስፋ መቁረጥ አይቻልም። የሆነ ነገር ላይ እኔ ስጀምር በጣም ጊዜ ይወስድብኛል። ረጅም ጊዜ አስቤበት አውጥቼው አውርቼው በቃ ጊዜን ሉዝ ካደረግኩኝ በኋላ ወደ እዛ ስራ ገባለሁኝ። ከገባሁኝ በኋላ የተለያዩ ነገሮች ሊገጥሙኝ ይችላሉ፣ ግን አላቆምም። ምናልባት አቅጣጫ ልቀይር እችላለሁ እንጂ ከዛ ስራ ወደ ኋላዬ ማለት አልፈልግም። ይሄ ተፈጥሮዬ ነው። ግን አንድ ነገር ለመጀመር ስል ረጅም ጊዜ ይወስድብኛል። ያ ደግሞ መልሶ ይቆጨኛል። እንደዚህ ሰርቼ ውጤታማ ከሆንኩኝ እስከ ዛሬ ምነው ጊዜን ባላባከንኩት እላለሁኝ። እና ዛሬ ላይም ወደ ዩቲዩብ የመጣሁት የዛሬ አመት ስደርስ ደግሞ አሁን ላይ ካልጀመርኩኝ የበለጠ ልጸጸትና ሊቆጨኝ ይችላል ማለት ነው። ስለዚህ ይህን በማስመልከት ወደ ስራ ገብቻለሁኝ። እስኪ ሚዲያው ጋር ምን አይነት የመግባባት ችሎታ ይኖረኛል? ከሚዲያ ሰዎች ጋር እግባባለሁ ወይስ አልግባባም? ጸባይ ይቀጥላል ወይስ ይቀየራል? የተለያዩ ኮመንቶችን በራሴ ላይ እየሰጠው ነው በአሁኑ ሰዓት ማለት ነው። ከዚህ በተረፈ ደግሞ በጣም ጀግና እህቶችን ዩቲዩብ ላይ አይቻለሁኝ። የማዳም ቤት ስራቸውን ከዩቲዩብ ስራቸው ጋር ጎን ለጎን አቻችለው ሰዓታቸውን አብቃቅተው ራሳቸውን ትሪት የሚያደርጉባትን ሰዓት ሉዝ እያደረጉ ለውጤት የደረሱ በጣም በርካታ እህቶችን አይቻለሁ። እነዛ እህቶች ለእኛ አርአያ ናቸው ማለት ነው። ስለዚህ እኛ ደግሞ እነሱን መከተል አለብን። እነሱ በሄዱበት መንገድ ሄደን ትልቅ ደረጃ ላይ እንደርሳለን። በአሁኑ ሰዓት እንደኔ ጀማሪ የሆናችሁ በጣም ተስፋ እየቆረጣችሁ ነው። ተስፋ መቁረጥ አይገባም። እኔ ገና ሀብዬ ልጀምር ነው። እውነት ለመናገር ላይቭ ስትሪም የሚባል አልጀመርኩም። ሰብስክራይበር የለኝም። ግን በ6 ወር ውስጥ እንዴት ነው ውጤት ማመጣው የሚለውን እያሰብኩበት ነው። ከዛሬ ጀምሮ እንግዲህ እገባለሁኝ። ቋሚ ስራዬ አድርጌ ከስራዬ ጎን ለጎን ነገሮችን ሳይጋጭብኝ ሁለቱንም አቻችዬ ለመሄድ እሞክራለሁ። ዛሬ 6 ወር ላይ ውጤት ላይ ከደረስኩኝም ባልደርስም መጥቼ ቪዲዮ ሰራለሁኝ። ውጤታማ ከሆንኩኝ እሰየው፣ ካልሆንኩኝ በዛው ነው የምቀጥለው። አላቆምም እስከ መጨረሻው ድረስ ህጉን ተከትዬ ሄድበታለሁኝ። ከዛ በኋላ አንደኛ ዩቲዩብ ላይ ገንዘብ ብቻ አይደለም የሚሰራበት፣ የእውነት በጣም እውቀት ይሸመትበታል። እውቀት በነፃ የምታገኙበት መድረክ ነው። ከብዙ ሰዎች ጋር ስትውሉ እያንዳንዱ ሰው ያለውን የራሱን እውቀት ያካፍላችኋል እና የቱንም ያህል ብትደክሙ ውጤታማ ነው የምትሆኑት። እውቀቱ ብቻ ለኛ የተሻለ ገቢ ነው ማለት እንችላለን። እዚህ ጋር በምናገኘው እውቀት ነገ ደግሞ በጎን ሌላ ፕሮጀክት ልንሰራበት እንችላለን። ይሄ ለኛ ጠቃሚ ነው። አንደኛ ወጪ ሳናወጣ እውቀት አገኘን። ሁለተኛ ነገር ደግሞ ዩቲዩብ ላይም ውጤታማ ከሆን ገቢ እናገኝበታለን ማለት ነው። ሌላው ነገር እዚህ ጋር ባለን እውቀት ሌላ ጎን ለጎን የሚሄድ ስራ ልንሰራበት እንችላለን እና እንደኔ አዲስ ጀማሪ የሆናችሁ ኑ አብረን እንስራ። ነባሮችም ያግዙናል። በጣም መልካም ልጆች አሉ። በጣም ጥሩ ልጆች አሉ። እንቀጥል እላለሁ። እንዳታቆሙ፣ ኑ ወደ እኔ ተሰብሰቡ። በተረፈ ስላዳመጣችሁኝ አመሰግናለሁ። እስኪ ሀሳቤን ከወደዳችሁት ኮመንት ላይ ጻፉልኝ። ባይመቻችሁ እንኳን እስኪ ማስተካከል ያለብኝን ነገር እንዴት መሄድ እንዳለብኝ፣ ምን ማድረግ እንዳለብኝ አስተያየታችሁን ጻፉልኝ። እስኪ ይጠቅመኛል ከሚሰጠኝ ኮመንት ተነስቼ ራሴን ማስተካከል እችላለሁ። እንደገና የራሴ ሀሳብ አለ።
ከእናንተ ሀሳብና ከራሴ ሀሳብ አጋጭቼ ሁለቱ ውጤት ይመጣል አይደለ? ነገሮች ሲሰባሰቡ አይደለ እንትን የሚለው የሆነ የተሻለ ነገር የሚፈጠረው።